ሌላው በጣም የሚገርመኝ በቡሌት የተመታው ነው። ቡሌት የተመታው at 5 a.m. in the morning ነው፣ ጠዋት ነው 11 ሰዓት ታክሲ ነጂ ነው። በኋላ የካቲት ነው ሄደው እሱ የካቲት ኢንቨስቲጌት ታይ ሲቲ ስካን ምን ሁሉ ተሰርቶለታል። እንደን ከዛ ኮንታክት ያደረጉኝና ሪፈር ያደረጉታል። የዛን ቀን it was Sunday እኔ ስፖርት ምናምን ሰርቼ ቤት አምን አንድ ቦታ ሄጄ ምሳ ልበላ ምሳዬን አዝዤ ይደወላል። ሲደወል ኦኬ I went there እና ያኔ ፌሎው ነበር። ፌሎው ስለነበረ ቡሌት ስለሆነ ፌሎውንም ደውዬ አብረን ከፌሎው ጋር ገባን ምናምን it was anterior and posterior bullet injury through and through almost ላልቅ almost 2 to 3 centimeters. It's a big hole now. እና that man survived also. ይገርማል። እና በጣም የሚገርምህ ነገር ሳሙኤል ያንዛን ጊዜ ፌሎው ነበር። አሁን ጅማ ነው ያለው ዶክተር ሳሙኤል is a cardiothoracic surgeon። አሁን እዛ የፕራክቲስ እያደረገ ነው ጅማ። እሱ ማታ ስለነበረ መሸ። እሱን ኬዝ በቃ ከጨረስክ በኋላ ሁሉ ሳሙኤል ያው ተከራይቶ እዚህ ስለሚኖር እንደዛ ሰርቶ ከጨረሰ በኋላ የሚከራይበት ቤት ብሩን ስለማይከፍቱለት ሄዶ ሆቴል ነው ያደረው። ተመልከት እንግዲህ ወጥ ምልህ እኔ ከስራው ይልቅ የሳሙኤል ውጪ ማደር ነው የገረመኝ ነው። people አንደርስታንድ ይሄንን የሚያደርግ እኛ ብቻ ነን የምናየው። አሁን ይሄንን ማን አሁን እኔ ባልነግር ሳሙኤል ራሱ ለሰው ተናግሮት የሚያውቅ አይመስለኝም። ይሳቅበታል። ተከራይቶ የሚኖርበት ቤት I can imagine በሱ ደሞዝ። ግን አንዳንድ ጊዜ ዜጎችም ባለሙያዎችን ሐኪሞችን የማይረዱበት እንትን በጣም ያሳዝነኛል። ሲሆን ያ ሰው ቤት ሊኖረው ይገባ ነበር። የራሱ የሆነ ባይሆንም አትሊስት እንደው ይሄንን ትሬኒንጉን ሲያደርግ የሚቆይበት ነገር ያስፈልገው ነበር። ያ አልተደረገለትም። እንደገና በራሱ ገንዘብ ተከራይቶ የሚኖረው ቤት ደግሞ ያም ሰው ይሄኔ እኮ እርግጠኛ ነኝ የሆነ የታመመ ዘመድ ሲኖራቸው ስንት ቀን አስቸግረውታል፣ እንዲያርግልኝ እያሉ ግን ማታ እንደዛ አይነት ሰርጀሪ ሰርቶ ሲመለስ ቤት መግባት አለመቻልና ሆቴል ማደር። እኔ በነጋታው ሲነግረኝ እኔ ቤት ወስደሃል ነበር እንዴ ሳሚ ለምን አልነገርከኝ? የሆነ ቦታ ትተኛ ነበር ቤት ሄደ። አይ በቃ ምንም አላልኩም። ይህን ካነሳን አይቀር ሬዚደንት ራሱ ስሙ ሬዚደንት ሆስፒታል ሪዛይድ የሚያደርግ ነው።